ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይሄ አዲሱ የኔ ቻናል ነው። ያው በፊት ዩቲዩብ እንደነበረኝ ታውቃላችሁ ብዙዎቻችሁና ያ ዩቲዩብ ቻናል ተዘግቶብኛል ማለት ነው። በሱ ቻናል ምናልባት ላልገባ እችላለሁ የሚሆነው ነገር ምክንያቱም በሐሳቡ ካልተስማማው አላቅም ያለው ነገር በጣም እንትን ነው ያሰብኩት ነገር ነው በጣም መጥፎ ነገር ነው ካልተስማማው ምንም ጥሩ ነገር እንደማይፈጠር ነው እየተሰማኝ ያለውና በእውነት በኔ በአፎት ወይም በላይኩን የዩቲዩብ ቻናል ላይ በጣም ብዙ ነገር ብያችኋለሁ እናንተም በጣም ብዙ ነገር ብላችሁኛል ወዳችኋለሁ ሌላው የሀገር ውስጥ ታሪክ ነው ኦኬ ከሀገር ውጭ የነበረው ነገር ችግር የለውም በሌሎች ያው ከቤት ውስጥ ጀምረን ወደ ውጭ እንሄዳለን ስለዚህ በነገራችን ላይ ነው የአረብ ሀገር እህቶቼ ማለት በሰው የሆነ ሰው በሚችለው ነገር ሲያግዛቸው በጣም ደስ ይለኛል በዛ ነው ከነሱ ጀምሮ ያልኩት በጣም ጥሩ እኛ ደስ ይለናል ስለዚህ እንደዚህ አይነት ነገሮችን እናዘጋጃለን ብለን እናስባለን በቀላሉ ባይሳኩም ያው በርካታ ነገሮች የሚያስፈልጉ ነገሮች አሉ ይሄ ስቱዲዮ ፍለጋ ላይ ነው ያለነው ካሜራ እና ሌሎች ማቴሪያሎችን ወይም ደግሞ የፕሮዳክሽን እቃዎችን እንዳጠቃላይ ያሟላን እንገኛለን እንግዲህ እሱን እንትን ብለን ምናልባት ስቱዲዮአችን ድረስ አንድ ሁለት ሶስት ሰዎች እንደመጀመሪያ ጋብዘን ከዛ ስቱዲዮአችንን የምናሳያችሁ የምናስጎበኛችሁ ይሆናል ውድ ተመልካቾቻችን እንግዲህ ይሄንን ሐሳብ ካጋራናችሁ በዛኛው የስቱዲዮ ላይ የምንገናኝ ይሆናል ምናልባት በኔ ዩቲዩብ ቻናልም አንዳንድ ስራዎችን አንዳንድ ነገሮችን እያመጣን እናወራበታለን እንገናኛለን በዛም ቢሆን ብርሃን በዚህ የዩቲዩብ ቻናል አንዳንድ ጊዜ ደግሞ እዚሁ የዩቲዩብ ቻናል ላይ ወይም ደግሞ የብርሃን የዩቲዩብ ቻናል ላይ እየመጣን እኔና ብርሃን የምናዋራችሁ የምናዋያችሁ ብዙ ነገሮች ብዙ ልምዶችን የምናካፍላችሁ ይሆናል ማለት ነው በፍርሃት ከምንኖር በሰቀቀን ከምንኖር ያንኛውን ቤት ገዝተን በሰላም ብንኖር አይሻልም በእርግጠኝነት አንደኛ ወደ ድሮ ተመልሰ ሜላት ምናምን ወደ ድሮ እንትን ውስጥ ልትገባ አልፈልግም አሁን እኮ ሜላት እኮ በቤቱ ጉዳይ ላይ እኮ ሜላት የለችም ሜላት እኮ ኦሬዲ ሸጣው እሱ ነገር በጣም ብዙ ነገር ተፈጥሮ ምናምን እኮ አልፈነዋል አይደለ አሁን ግን ይኸውልሽ ብራን እኔ እንትን እያልኩ ያለሁት ምንድነው ከዚህ አሁን ከምንኖርበት ቦታ ይልቅ ያኛው የኔ ቦታ እጅግ በጣም የተሻለ ነው እጅግ በጣም በብዙ ነገር ታውቂያለሽ በጣም ብዙ ግቢ ያለው ነው ሎኬሽኑ በጣም ምርጥ ሎኬሽን ያለው ያደኩበት ማህበረሰብ ውስጥ ነው እንትምለው ምናምን በቃ ጎረቤቶቻችን ይኖሩናል ለዚህ ከማንንም ጋር እየተገናኘን አይደል ስለዚህ እዛ ብንኖር ደግሞ የተሻለ ነው ብዬ ነው ምክንያቱም አሁን እኮ ኦሬዲ ከሰውየው ጋር አውራን ማለት ገዘውት ማለት አይደለም ለዛም ነው ደግሞ የተሻለ ቦታ ብንኖር ደስ ይለኛል ግን ነገር ግን ደግሞ ይሄንን ቤት ሽጭና ወደዛ እንሂድ ምትለኝ ከሆነ በጭራሽ መቼም አላደርገውም ማሰብ ራሱ በጣም ስህተት ነው ለምን አልሸጥም እሱ ማሽጠው ምን ችግር አለ የተሻለ ቤት የምናገኝ ከሆነ ቢሸጥ ምን ችግር አለ የተሻለ ቤት እየሰራን ማግኘት ተቻለን እሺ ግን ይሄን ሸጠን ወደዛ እንሂድ ባይሳካስ እሺ ያ በእርግጠኝነት ነው የሚሳካው በአሁን ሰዓት ብዙ ቤቶች እየፈረሱ ነው ለኮሊደር ልማት በሚባል እንደዛም ሆኖበት ሊሆን ይችላል ሰው የምናውቀው ነገር የለም ምክንያቱም የሚሸጠው በጣም በቅናሽ ዋጋ ነው ምንም አይነት ችግር ከሌለበት ለኛ አስቦልን ነው ቀንሶ የሚሸጠው ለአንተ አስቦልን ያስበልኝ እኮ ነው ያላልኩሽ እና ለምን ቀንሶ አንደኛ ይኸውልሽ ህጋዊ ላይሆን ይችላል የምትይኝ እኔ ስንት ዓመት ይኖርኩበት ቤት ነው አይደለ በጣም ብዙ ዓመት ስንት ዓመት ኖርኩበት አይሰራም ማለት ያ ከሆነማ እዚህ የምንኖርበት ቤትስ ምን ማምጣት ይቀራል እንደዛ ቢሆንስ እንደዛ እስከሚመጣ ግን እንኖራለን በቃ ስለዚህ እዛም ሄደን እስከሚመጣ ድረስ መኖር እንችላለን እኔ እንደዛ እኔ ሌላ ሐሳብ ካለ ከይና ሐሳብ በቃ እርሳው በእውነት ከጭንቅላት አውጣው እሺ ምን አድርግ ነው የምትኛው በቃ ሌላ ሐሳብ ካለ ሌላ መንገድ ፈልግ ምንድነው ሌላ መንገድ መፈልገው ምን የተሻለውን አማራጭ ተተን ማይሻል አማራጭ ለምን እንወስዳለን እንዴ ምን ማለት ነው ለዚህ በሁለት ወር ውስጥ ራሱ እንደዚህ አይነት ግብግብ ውስጥ መግባታችን በጣም ነው የሚያስጠላው አይ እኔ እኮ የነገርኩሽ ነው አማራጭ እየሰጠሁሽ ያለሁት እንጂ ግብግብም ፈልጌው አይደለም መጣላቱን ማነታረኩን ፈልጌው አይደለም በባህሪም እንደዚህ አይነት
ባህሪ የለብኝም። ምን አይነት አማራጭ? ስለዚህ በቃ እኔ ከዚህ ሰፈር መውጣት ፈልጋለሁ። ከዚህ ሰፈር መውጣው ደግሞ የራሴን ቤት ገዝቼ ነው። የራሴን ቤት የምገዛው ደግሞ የምኖርበትን ያደግኩበትን ጎረቤቶች ያሉበትን ጓደኞች ያሉበትን ቤት በቃ ቀርቦልኛል። እሱን ልገዛ ፈልጋለሁ። ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይሄ አዲሱ የኔ ቻናል ነው። ያው በፊት ዩቲዩብ እንደነበረኝ ታውቃላችሁ ብዙዎቻችሁ እና ያ ዩቲዩብ ቻናል ተዘግቶብኛል ማለት ነው። አሁን ላይ በአዲስ መልኩ ከፍቻለሁኝ እና ያው በላይኩን ዩቲዩብ ላይ በዛ ነበረ ብዙ ጊዜ ብዙ ነገሮችን ሼር የምናደርገው። አሁን ግን ከዚህ በኋላ ይመስለኛል ብቻዬን ነው የምመጣው። በዚህ የምመጣ ይመስለኛል ምክንያቱም ከሱ ጋር ብዙ አለመግባባት እየተፈጠረ ነው እና እኔን የምታገኙ በዚህ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙኝ። ገና አዲስ ነው የከፈትኩት፣ ስለዚህ አበረታቱኝ። ብዙ እንዲሁም ዛሬ ቪዲዮ ልሰራ የመጣሁበት ምክንያት ብዙ እህቶቼ ያው በሱ ቻናል ላይ ሊያስወራኝ አልቻለም፣ እንዳወራም አልፈለግም፣ የእናንተን ሀሳብ እንዳነሳ አልፈለግም። ለምን እንደሆነ አላውቅም። እና ብዙ እህቶቼ እንዳሸጪ እንደዚህ እንዳታደርግ ብላችሁኛል። ከልብ አመሰግናለሁኝ። እኔም አላሰብኩትም፣ ወደፊትም ቢሆን አላስበውም እና ለእኔ ያስባችሁ ነው ይገባኛል። በጣም አመሰግናለሁኝ። ያው የሚሆነውን ነገር ከዚህ በኋላ እንደነገርኳችሁ በሱ ቻናል ምናልባት ላልገባ እችላለሁ የሚሆነውን ነገር ምክንያቱም በሀሳቡ ካልተስማማው አላቅም ያለው ነገር በጣም እንትን ነው ያሰብኩት ነገር ነው በጣም መጥፎ ነገር ነው። ካልተስማማው ምንም ጥሩ ነገር እንደማይፈጠር ነው እየተሰማኝ ያለውና ለማንኛውም ያለውን ነገር በዚህ ነው ማሳወቃችሁ ማለት ነው። በራሴ ቻናል ምታዩት ይሆናል። የማታውቁ ልጆች ካላችሁ ማለት ላይኩን ማለት ባለቤቴ ነው። በአንድ 2 ወር ወደ 3 ወር ሊሆን ነው መሰለኝ 2 ወር እና ወደ 3 ወር ሊሆን ነው ከተጋባን እና በቅርብ ጊዜ ነው የተጋባነው። አሁን ላይ ግን ትንሽ አለመግባባት ተፈጥሯል። በጣም ደስ ብሎኝ ነበረ፣ በጣም ደስተኛ ነበርኩኝ። ድንገት ግን የሆነ ሀሳብ አመጣና በዛ ሀሳብ ደግሞ እኔ ልስማማ አልቻልኩም ማለት ነው። ሀሳቡ ምን መሰላችሁ? ያው ከዚህ በፊት የሱን ሀሳብ የምታውቁት የሱን ህይወት የምታውቁት ልጆች ስለሱ ታውቃላችሁ። ቤት ነበረው እሱና ቤት ነበረው፣ በቃ ህይወት ነበረው፣ ተስተካከለ ህይወት ነበረው፣ ቤት ነበረው። ፍቅረኛ ወይ ሚስቱ አላውቅም፣ እርግጠኛ አይደለሁም ነበረችው እና በሱ በሆነ ኬዝ ወደ እስር ቤት ገባና ሲመለስ ከስር ሲወጣ ያንን ቤት አላገኘሁም፣ ሸጠዋለች ልጅቷ። እና አሁን ላይ ምንድነው እያለኝ ያለው ባጭሩ ስነግራችሁ፣ ታሪኩ በጣም ረጅም ነው። ስነግራችሁ ባጭሩ ያንን ቤት የገዛ ሰውዬ ሊሸጥልኝ ነው እና ይሄን ቤት እንሽጥና ያኛውን ቤት እንግዛው የሚል ሀሳብ አምጥቶልኝ እኔ ደግሞ አልተቀበልኩትም። እና እንዴት አትቀበይኝም? አታምኝም ወይ? ሳታምኝ ቀርተሽ ነው ወይ? ምን እንዳላረግሽ ነው? እንዴት እኔና አንቺ ሳንተማመን አብረን እንኖራለን? ብዙ ነገር ብዙ ጭቅጭቅ ነው አሁን ላይ እየተካሄደ ያለውና ያም ማለት ግን እኔ ምንም አይነት የሚቀየር ሀሳብ የለኝም። በሀሳቡ እንደማልስማማ ነው ምነግራችሁ። እዚህ ምንም አይነት የሚቀየር ሀሳብ የለኝም። አንደኛ ይሄ ቤት ውስጥ ራሱ በጣም ብዙ የተለያዩ መጥፎ ነገሮችን እያሳለፍኩ ነው። አሁን ያንን ችግር ሳልወጣው እንደገና ደግሞ ሌላ ችግር እና በእውነት በጣም እየከፋኝ ነው፣ በጣም እየተሰማኝ ነው። እኔ እንጃ የሆነ ሰዓት ሳስበውማ በቃ ሁሉን ነገር ዝግትግት አድርጌ ወደ ነበርኩበት ልመለስ እንዲላለሁኝና አላቅም ምን እንደሚፈጠር ወደፊት። ብቻ አሁን ላይ እንደዚህ አይነት ሁኔታ ላይ ነው ያለሁት። ውድ እህቶቼ በሀሳብም እንዲሁም ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ከእናንተ ምንም የሚቀነስባችሁ ነገር የለም። አበረታቱኝ። ስላዳመጣችሁኝ ከልብ አመሰግናለሁ። የሚሆነውን ነገር ደግሞ በቀጣዩ ቪዲዮ በራሴ በዚህ ቻናል ይዤላችሁ እመጣለሁ። ወዳችኋለሁ። ቻው፣ ደህና ሁኑ።